እንኳን ለአረፋ በዓል በሰላም አደረሰ እንኳን አብሮ አደረሰ ከነመላ ቤተሰቦችሽ አሜን እንኳን አብሮ አደረሰ ዛሬ ተገናኘነው ጁምዓ ላይ አዎ ግድ እኮ ነው ሳሰግጅማ እንዴት ትመጫለሽ ያው ጧት ትሄጃለሽ ከመላው ሙስሊም ህብረተሰብ ጋራ ያው በሳዶኖችን ላይ ሰግደን ወደ ቤታችን እንመለሳለን መቼም ያው እንደሚታወቀው አርቲስት የመድረክ ተዋናይ ሆነ በዓላት እንደዚህ እንደዛሬ ያጋጥማሉ እና ስራ ላይ የምትሆንበት ግዴታዎች ያጋጥማሉና አሳልፈ ተቃለ እንደዚህ በጣም ብዙ ባይገርምሽ ዛሬ አሁን እስከ ሰዓት ድረስ እቆይና ወደ መስሪያ ቤት እሄዳለሁ ለምን ፎርፌ ስላለብኝ በአንድ ትምህርት ቤት ውስጥ የሚካሄድ ነገር ነው ስለዚህ ብዙም ጊዜ በዓል ብለን ምን ከቲያትር ቤት ምን ለይበት ጊዜ የለምና አብዛኛውን ጊዜ በስራ ላይ ነው የምናሳልፈው የሮማን ወርቅ ነው ተረጋጋ 10 ግራም ነው እንዳለች በጣም ቸግሮኛል ኦሪጂናል ነው ለሱ ችግር የለም አስመርምራለሁ እሺ በጣም ስለቸገረኝ 100 ብር ላክልኝ በየቀኑ 10 ብር ይወርዳል አደራ ይሁንሽ እንደምትላት እኔ ወለድ አልበላም እንዳንጣላ ግን ዋናውን ገንዘብ በቀኑ ላኪ ብሏል ይበል ታዲያ ወለድ ካልበላህ ማለን ያስብልኛል የሰው ገንዘብ ጥሩ አይደለም የልጅነት ሂድሩ የበዓል አከባበር እንዴት ነበር ልጅነት እንደማንኛውም ልጅ እንደሚጓጓው ማለት ነው ማለት የተገዛለትን ሸራ ጫማም ሆነ ቆዳ ጫማ እስከሚነጋ ሳይጠብቅ ለብሶ እንደሚተኛው ሁሉ ያንን ነገር አሳልፈዋለሁ እና በዓል ለኔ ትርጉም የተለየ ነበር ለምን ከጎረቤት ጋራ የቤተሰብሽን ምንም ነገር ሳትረጂ ለምን በቤተሰብ ነሻ የምትኖሪ በቤተሰብ ስለምትኖሪ ቸግራቸዋል ምናምን የሚባል ማመዛዘን የለም በቃ መገዛት አለበት አባሬግም የኛው ዲጋሚ ብለሽ ነው ይሄ ሁላችንም ያደረግነው ነገር ነውና አዎ ጫማ ማርገተኛው በጊዜ ሳይኖር አይቀርም አዎ በመጥፋት ደጋመት ባለውና ነው ገባሽ እና በልጅነት መስቀልን በዓላችን ነው ምንልበት ነው አብረና ይኖር አሁን ያደግሽ ስትመጪ ገብቶሻል እድሜሽ እየጨመረ ሲመጣ ነው እንጂ አብረን ነው የኔታ ጋር አብረን ተምረን አይደለም እንዴ እናቲ አሁን ይሄን ላንቺ ነግርሻለሁ እና ያው መቼም አመት ባር ሲባል ልጅነትን አብሮ ማስታወስም ስላለ ብዬ ነው ጠየቅኩ በጣም እና ያው ከክርስቲያን ጓደኛ ጋር እጅ ለእጅ ተያይ ኦፍ ኮርስ ልዩነቱ ይሄ እኮ ነው ልዩ የሚያደርገን አየሽው ይሄ ነው ቀለማችን ከለራችን አየሽው አንደኛ 13 ወር ጸጋ ያለንበት ሀገር አይደለም እንዴ አዎ እኔ አሁን በረዶ አልመኝም እንደው ጌታ ይዛው አርገው ነው የምለው ያ ረብ ይሄንን በረዶ ሀገር እንዳታሳይኝ አይሹ ምርጥ ሀገር እኮ ነው ያለን ምርጥ ኢትዮጵያውያን አይሹ አውርቼ አልገልጸውም ስለ ኢትዮጵያዊነት አይሹ ስሜት ለኢትዮጵያዊነት በጣም ምርጥ እኮ ነው እናቴ በጣም ምርጥ ነው ስለተኛን ነው በሌላ ነገር እንዳይመስልሽ ስለተኛን ነው ደህነትም የተኛብን አሁን እኮ እየተነቃቀ አዲነችና ዘራፍ ነው እንጂ አባያል እውነቴን ነው የምልሽ ያልተነካ መሬት ነው እኔ ኢትዮጵያን ከጫፍ እስከ ጫፍ አውቃታለሁ የሚገርምሽ ጌታዬ አልኩ አንድ ቀን ያ ረቢ እንደው ይሄንን በቴሌቪዥን ማየው ይሄ ተላላፊ መንገድ እንደው አሳየኝ አየሁት ከምር አየሁት አየሽው እንችላለን ምን እንደሚያስለቅሰኝ ታውቂያለሽ በሽታው ሲከሰት ሙዝ መብላትሽን ትተሽ ክትፎ ልትበይ ትቻለሽ አንቺ በጎረድ ስትሰቃይ የሚችል አንጀት የለኝ መቼ ልትሞት አሰብክ እኔ መቼ ነው ማክሰኞ 10 ሰዓት ላይ አሁን የፊታችን ማክሰኞ ከ10 እስከ 12 ነው የሚመጣው አልቸኮልክም አርቢውን ግድ የለም ለምን ያው ለምን ማለት ያው ተከሻኩ ያስታውቃል ትልቅ ሰው ልጅ መሆነ ጥሞራ ራሱ ያስታውቃል በእውነት ያው አርብ ሞትክ እንደሆነ ቅዳሜና እሁድ ለቀስተኛ ቁጭ ብሎ ንፍሮን እየካካ እዝን የሚመጣውን እየበላ እየጠጣ እያውካካ ካርታውን እየተጫወተ ለቅሶን ያደምቅልሃል ፊልም ላይስ እንዴት ነህ ይፈልጋል ላይ ሰርቻለሁ አይተሽዋል ከነ ድማሙ ጋራ ከነ ቶማስ ጋር አሃ
ታዲያ ባለሱቁ ታዲያ የሰይፉ ፋንታውን አይሽ ባለሱቁ ነኝ ላይ ሰራሁት ያዋጣሃል አንተ ባለሱቅነት አይ ባይወት አይ እንትን አይደለሁም ትግስተኛ አይደለሁም ትንሽ ብዬ አስባለሁና ትግስት ጠይቃለህ የሱቅ ስራ ገብቶሻል አንድ ክፍል ውስጥ ቆመሽ ገብቶሻል ፀሐይም ላታይ ትችያለሽ እና ከብዳል ድማሙ ከመምጣቱ በፊት ነው መሳደበው እኔ ለፍቅር ጊዜ ነኝ ለስራ ነው ያለኝ ፍቅር በስራ አይለወጥም አልኩሽ መጀመሪያ የሰው ነገር መክፈል በዛ አስፋልት ሰው አላየን ብለሽ ምትሄጂ አንዴ አናትሽ በካራቴ ነፍቸሽ እቀበልሻለሁ ነገርኩሽ እንደዚህ አንዴ በዚህ አናትሽ ነው መፈረካክትልሽ ስቱፒድ ድማሙ ነው የሚመጣው ቆሜ ነው ብራ ከረዩ ያልኩት ነው ልክ ድማሙ ሲመጣ ድማሙ የሚያስፈራ ነው አላውቁም ሳያው ግን የሚያስፈራ ነው በዛ ላይ ሁለት ጩቤ በግራና በቀኝ አረገ ጺሙ የጎፈረ አይኑ በርበሬ የመሰለ ሰው ሲመጣ ወረታችን ነው ዝጥም ለምንድን ነው የቤትን ስልክ ማታነሳው ድማሙዬ የመስራች ብሩ እኮ ተገኘ አይ ለቧልትማ ጊዜ የለኝም ብሩን ይዤ ነው ማወራው ድማሙዬ ሰራተኛ ደብቃው ነበር አገኘሁት እኔ ማለት ፈሪና ቦቅቧቃ ሰው ነኝ ምናልባት ሐሳቤን ቀይር ያለው ተወኝ አትግደለኝ ብለህ እንኳን እንዳትሰማኝ አምስተኛ ፎቅ 042 ነው ያልከኝ አይደል ኖቤል ትሙት ስል ተገኘ ይዤው ነው ማወራ አይዞ ስቃይ የለው በመርዝ የተነከረ ጩቤ ይዤልህ መጣው ተገኘ አትምጣ እኮ ነው የምልህ ሂሳብ ያከፍሏል ማከፈለ እኔ ከፈል ታገኛለህ አይ እንደው ደስ ስላሉኝ ዛሬ ስፖንሰር ሆንኩት ከፈለጉ የፈለጉትን ወሰዱ ለምን ይሄ ሱቅ ጠቅላላ ለምን አይወስዱትም ጋሼ አገር ውስጥ ስለሆነ ደግሞ አይቆጥም ሌላም ጊዜ ደግሞ ከፈለጉ የፈለጉበት ሰዓት ቢፈልጉ ሌሊት ቢፈልጉ ጠዋት ቢፈልጉ እኩለ ሌሊት ጠቅላላ መተው ይሄ ቤቱ አይደለም ምን አለበት ጠቅላላ ይሄንንስ ቢወስዱት ጠቅላላ ይሄንንስ ቢወስዱት ጋሼ ያጨሳሉ ሮዝማን ኒያላ ማርቦሮ ሰንደል እጣን ያጨሳሉ እኛ ተዋቶላል ብለን እናስባለን ምንድነው መሰለሽ ይሄ እንግዲህ ያዘጋጆች ነገር ነው አሁን እየተጣላሁ ነው ከአዘጋጅ ጋር ለምንድነው የምጣላው ጸብ አይደለም የፍቅር ጸብ አለ አይደለም በሌላም ሞክሩት ይግሮን ወጥቶሻል ባለሱቅ ብቻ ለምን ታረጉታላችሁ ወጥቶሻል ምክንያቱም መታየት አለበት እግዚአብሔር ይመስገን ስቲፋኖስ ከበደና አብዱልከሪም ያዘጋጀው አሁን በቅርብ ቀን የሚመረቅ ፎርጁዶ የሚል ፊልም ላይ ረጅም ነገር ሰርቻለሁ ከአረቡም ከጣሊያኑም ከጉራጌውም ይወጣ ምናልባት ያኔ ለአዘጋጆች አንድ ትልቅ ነገር ይሆናል ብዬ አስባለሁ ኮንታንቶሎኔን ሆነ በኢትዮጵያ ሚሊኒየም ጊዜ እዛው አድዋ ላይ ነበራችሁ መቼም ከመድረክ ላይ የበለጠ አድዋን ተራራውን ያየኸው ያን የህዝቡን ስሜት ድሮ ኢትዮጵያው በባዶ እግሩ የሮጠ ድንጋይ የወረወረ ጠላትን ሲያርበደብድ የነበረበትን ወቅት ያሰብክ ኮንታንቶሎኔን ሆነ ስትሰራ ምን ተሰማ በእውነት ተገጣይቱ በጣም ከባድ ናቸው እውነትም ከአንድ ጀግና ወንድ ጀርባ በጣም ከሱ የበለጠች ታታሪ ብልህ ሴት እንዳለች የሚያሳይ ነው ልክ ነሽ አስቤዋለሁ እንደዛ ጃንሆይ ቅርብ ወዳጅ ነው ኮንታንቶሎኒ እና አማርኛ ጥርት አድርጎ ይናገራል ግን ሊሸውዳቸውም ያስባል ጣይቱ ናቸው የሚነቁበት ከዛ ጃንሆይ
በል ወዳጄ ኮንታንቶ ነው ምንም ሐሳብ ከሌለ እንግዲህ ይቅር እንሄድኛም ብለው ሲሉ ምን ዋጋ አለው ጃኖይ ምን ዋጋ አለው የነጥሩ ሐሳብ ባከርቦ መጥፎ ሰው ይባላሉ ነው የሚለው ምንድነው እቴጌን ሲነካቸው እቴጌ ግን ጠንካራ ሴት ስለነበሩ ተው ነው የሚሉት እኔ ወንድም ተው ከእሳቸው ባለማር ጋር እየተጣላ ነው የሚገባው የጣለ ለምን ቀደድክ ባለጌ ነው ውሸታም ነው አንተ ባለጌ ነው ውሸታም ከታፊ ምንድነው ብለው ሲሉ እሄ ወረቀት ከደድ ከታፊ ለምን ተቀደደው ኮንታንቶ ነው ማህተሙን ነው የሚያነሳው ስለዚህ ነው የሚናደደው የእሳቸው ባልደረባ እሳቸው ባለሟል እና ያው ጃኖ ሆይ ተውስለው ማህተሙን ምን ችግር አለው ጃኖ የራሴ ማህተም ነው ለምን የተነጋገርንበትን የተግባባንበትን ነገር አንተ ለብቻ ታነሳለህ ነው የሚሉት ከዛ በኋላ ረብሻው ይነሳል ጸብ ውስጥ ይገባል በቃ ሁሉ ነገር ባኔ ነው መጣላ መንግስት እኔ ይናገራለሁ በቃ ረፈ ነው የሚሉት እቴጌ ረፈ እንደማ ነገር አይሆንም በቃ ይላል አሁን በቃ ከሸፈበት እቴጌ ነቁበት ጃንሆይም ሁኔታውን ተረዱ በእቴጌ ምክንያት አየሹ ጠንካራ ሚስ ጠንካራ ሴት በቃ ይሄው የተፈራረምነው ነገር ወረካ ከዛሬ ጀምሮ ተካደለ የኢትዮጵያ ኢጣሊያን ወዳጅነት አበቃ ጦርነት ነው ሄዶ ወዲያ ነው ምን እኔ ሴት ነኝ ጦርነት አልወድም ካልክ ዘንዳ ተጠብቃለሁ ተዘጋጅ ተጠብቀኝ ነው አው ሄዳም ሽብ ስሉት እሱ ለማስሞካት ጦርነት ነው ሳንታ ማሪያ ምን ማይሳደበው የለም እንዴት ነበር አድዋ ላይ ሆናችሁ እንስሰሩት ያ ካራክተር ይመጣና በቃ የእውነቱ ጦርነት አለቀ አድዋ ላይ ነው ምን ነካሽ አንቺ አለቀ ዛሬና ካሄደው አይነት ነው ግን ጦርነት ብዬ ከወጣው በኋላ እንደዛ ላቤተን ቆርቆሮ እውነት እቴጌ ብትሆንስ ኖሮ ወይም ንግስተ ነገስታት እቴጌ ጣይቱ ቢሆኑ ኖሮ ምን ሆን ነበር ብዬ ለአፍታ አሰብኩት እና አትመልስም እንዴ ነው የሚሉኝ ጃለው ለካ ወጥቻለሁ ከካራክተር እኔ ተርበደበዱ አው እውነት ቢሆን ሲያስቡ እውነት ቢሆን እቴጌ ጣይቱ ያስፈራሉ እቴጌ ጣይቱ ግን ያው አንተ እውነተኛው ስላልሆንክ አው ከዛ በኋላ ተርበት ብቻ በቃ ከዛሬ ጀምሮ ፍቅር የለም ወዳጅነት የለም የተነጋገሩ ብዬ ወጣው እና በጣም እድለኛ ነኝ ከእድለኞቹ መካከል አንዱ በመሆኔ እድለኛ ነኝ እና ሰዎች ምን አስተያየት አላቸው የእውነት ፈረንጃት መስላቸው ኦኬ የሚገርም ነው ማታ ላይ ራት በልተን እንዲሁ ቁጭ ብለን እየተዝናናን ሳለ አንድ ኢትዮጵያዊ ከጣሊያን ሀገር የመጡ ነበሩ የዛው ሀገር ተወላጅ ሴት ናቸውና ኦ ማይ ጋድ ነው ያሉት እንዳጋጣሚ መጣው እና ብድግ አልኩ ተናስተው ጣሊያናዊ ነህ ነው ያሉት አይደለሁም ጣሊያንኛ ትችላለህ አልችልም ኢምፖሲብል ነው ያሉት በምን ላሳመናቸው ጭቅጭቅ በፍጹም it's incredible ወይ ጣሊያን ነዘር አለብህ ወይ ጣሊያንኛ ትችላለህ ማአሳን ነው የፈጀነው ይሄ ነው አየሹ ይሄ ምንን ያመለክታል ለካንስ ሞክሬዋለሁ ይከብዳል ተጫዋቾዋለሁ የሚለውን ባትብኝ ደስ ይለኛል እጂ አረ እንኳን አብሮ አደረሰን አረ ወአለይኩም እንጂ አረ በለው አባዬ ማለት እንዴ በለው በሉ እንኳን አብሮ አደረሰን እንዴ ቀዩ በለው መጣሽ